አሳይልኛው ህፃናት እያዩ ነው ተመልከት አሳይልኝ አጼ ምኒልክ ያልተማሩ ቄሶች ቅዳሴ ገቡ ያልተማሩ ቄሶች ቅዳሴ ገቡ የኦርቶዶክስ ሰዎች በደንብ ይገባቸው ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ ከዛ ምን አሉ እንዴት አይነት ቅዳሴ ቀደስን ዛሬ ያማረ ቅዳሴ ቀደስን አሃዱን ረሳናት እንጂ ያሉ የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው አድዋ ያለ ምኒልክ ቅዳሴ ያለ አሃዱ ኢትዮጵያ ኢተርሰይ አጼ ምኒልክ ንጉሥኪ በኃይለ ስልጣኑ ዘሞአ ደቂቀ ጣሊያን ጸርኪ እምነ አህጉራት ኩሎን ዘአለ አለኪ ለኪ ለንጉሠ ነገሥት ነዜምር አጼ ምኒልክ ንጉሥኪ ከፊታችሁ ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ ከፊታችሁ ዛሬ በኩራት ቀጥል ይሄን አምጣልኝ እንደዚህ ናቴ በለጭፋ
ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ያው በቀን 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 ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ እየመጣ ነው ደብረ ብርሃን አዎ ደርሷል አንተም ደብረ ብርሃን እየተከበረ ነው አድዋ ከነ ባንዲራው ከነ ሰንደቅ ዓላማው ኢትዮጵያዊነት አይቀበርም አድዋ በደብረ ብርሃን ተመልከተው የሚዬን ባንዲራ ንጹሁን መቶ 30 ኪሎ ሜትር ለአዲስ አበባ አጫጭር ነው የሚያደርጉት መታየቱ ጥሩ ነው በየቦታው የግዞት ድርሳን ነጋሪ ቀዳሽ ነኝ ብሎ ፎካሪ ውዳሴ ከንቱ ሲደግም አሜን እንዳንል ቃሉ ግን ምን ይልግደጅ ሰላሙ የጦር ማህሌት ቢቆም አዎ ድምፅ አሰማ እንኳን አደረሰ ይባባል ሰው አዎ ቀጥል አደረሳችሁ መላው ኢትዮጵያን በዓለም ዙሪያ ላይ የምትገኙ ለ130ኛ ዓመት ነው አድዋ በደመቀ ሁኔታ በደብረ ብርሃን ከተማ ላይ እየተከበረ ይገኛል። በዓላችን የደመቀ በዓል ነውና ምልከታችንን እስከ መጨረሻው ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። መልካም በዓል ይሁንላችሁ። በግፍ የሚነካን በሰይፍ ይቀጣ የኢትዮጵያ ልጆች ያቀቃሳቸው ሶይ ድረስ ዛሬም እንደቀድሞ ፍቱን ረድ እሺ ወጣፈላ ፎቶን ካለ ወደዱ ካለ አይቀርም በማርያም ስለማለ አይቀርም ደብረ ብርሃን ስለማለ ታዲያ ንጉሥ ሲጠራ ምናለ ወይ ሳለው ብትል ያኔ እኔና ነበር እኛ ማክበር የምንፈልገው ሚኒሊክ አደባባይ ነው። በቃ አለቀ። ታሪክም ሀገርም የሰጠ ሚኒሊክ ነው። ስለዚህ በቃ ታሪክ የሰጠንን ንጉስ ድል እናከብራለን። በቃ አለቀ። ሰው ታሪኩን ሊያከብር ከመጣ ማለት ነው ሊከለከል አይገባውም። ሆን ተብሎ ቆራርጦ ከቤቱ እንዳይወጣ በመሃል ቆርጦ ሰውን አስለፍቶ ያጤ ሚኒሊክ ስም ሲነሳ የሚከፋው አለ። እቴጌይቱ ስም ሲነሳ የሚከፋው አለ። እኛም ስማቸው ሳይነሳ ይከፋናል። እና ነገሩ ሊሆን የሚገባው ማለት ነው ስማቸው መነሳቱ ትክክል ነው ወይስ አይደለም ነው። አድዋን ድል ካላመጡት እንተዋለን። ለምን ይከፋዋል? በማይረባ ትርክት ተይዞ ለምንድን ነው የሚከፋው? አይደል የሰራዊት ብቻ አይደለም። ሲጀመር ሰራዊቱም ከህዝብ ነው የሚወጣው። ሌላ ምን አለው? ሊጠብቅስ የቆመው እሱን አይደለም ወይ? እኔ ሀገር አይደለም የ3 ዓመት ልጄ ላይ ጭስ የሚጥለው ምን ስለሆነ ነው? እሱ በደስታዬ ቀን በክብሬ ቀን እሱ ጠበንጃ ታጥቆ እኔ ምንም አልያዝኩም አይደል እንዴ? የመንግስት ወንበር እንንካለን እንዴ? መንግስት በወንበር ከመጡበት አው ልክ ነው። መቼ በወንበር መጣነኝ? በክብሩ ነው። እንደውም ለመንግስት ለወንበሩ እንደውም ሞገሱ ነው። ነገ እንዴት ሊከበር ነው? ዛሬ እንዲያርጓል ሰውን ቋልፎ ያለፈ መቼ መጨረሻው ምን ሲሆን አየን እንዴ? እዚሁ ባይናችን በእኛ እድሜ አድዋ ድልድይን እንዴት አናልፈምኛ? የሄዱበትን መሬት እቺን እንዴት አትንቀሳቀሱ ይባላል?
ስለዚህ ማለት ነው በቃ ትብብራችን አፓርታይድ እኮ ነው። ሚኪ ድራሹን አጠፉት። ጭራሽ ሚኪን አጠፍተውታል። የለም ሚኪ